የውድድር ዓመት በማሰልጠን ፊርማቸውን ማኖራቸው ተነግሯል። ፊሊፖ ኢንዛጊ ከቀናት በፊት ከ34 ዓመታት በኋላ ለሴሪያው ካበቁ ፒዛ ጋር መለያየታቸው አይዘነጋም። አሰልጣኝ ፊሊፖ ኢንዛጊ ፓልሜራን ለጣሊያን ሴሪያ ለማሳደግ በማሰብ ሴሪያውን ጥለው ወደ ሀገሪቱ ሁለተኛ ሊግ ማቅናታቸው ተገልጿል። ክለቦችን እየመሩ ወደ ሴሪያ ማሳደግ የተካኑት አሰልጣኝ ፊሊፖ ኢንዛጊ ከዚህ በፊት ከፒዛ ተጨማሪ ቤኔቬንቶንና የሴሪያ ቢ ሻምፒዮን ለማድረግ ለሴሪያ አብቅተዋል። አሰልጣኝ ፊሊፖ ኢንዛጊ አንድን ክለብ ከሁለት የውድድር ዓመት በላይ ማሰልጠን አይፈልጉም። ባርሴሎና ተጫዋች አስፈረመ። ባርሴሎና አሁንም ተጫዋቾችን በነፃ ለማስፈረም የሚያስችል የፋይናንስ ቁመና ላይ እንደማይገኝ የላሊጋው ፕሬዝዳንት ዣቪየር ቴባስ ተናግረዋል። ፕሬዝዳንቱ ሲናገሩም ባርሴሎና አሁን ተጫዋች በነፃነት ለማስፈረም መስፈርቱን አያሟላም ብለዋል። አክለውም ባርሴሎና ኒኮ ዊሊያምስን ከፈለገ ተጫዋቾችን መሸጥና የፋይናንስ ሁኔታውን ማስተካከል አለባቸው በማለት ተናግረዋል። ባርሴሎና በበኩሉ ኒኮ ዊሊያምስን ለማስፈረምና ለማስመዝገብ የሚችለው ርቀት ድረስ መጓዝ እንደሚፈልጉ ተዘግቧል። ባርሴሎና ከሊጉ የፋይናንስ አስተዳደር ደንብ ጋር በተያያዘ ተጫዋቾችን ለማስመዝገብ ሲቸገሩ እንደነበር የሚታወቅ ነው። የቼልሲ ጨዋታ የወዳጅነት ይመስል ነበር። ዣቪየር ቴባስ የስፔን ላሊጋው ፕሬዝዳንት ዣቪየር ቴባስ ፊፋ የዓለም ክለቦች ዋንጫ ውድድርን በድጋሚ በማጤን እንዲሰርዝ አሳስበዋል። ከጅምሩ የውድድሩ መጀመር ሲቃወሙ የነበሩት ፕሬዝዳንት ዣቪየር ቴባስ የክለቦች ዓለም ዋንጫ አንድ ጨዋታ አላይም ብለዋል። ትላንት ትንሽ የቼልሲና የሎስ አንጀለስ ጨዋታ አይቼ ነበር ያሉት ፕሬዝዳንቱ የወዳጅነት ጨዋታ መስሎ ነበር የተሰማኝ ሲሉ ጨዋታውን ገልጸውታል። አክለውም ምንም የጨዋታ ፍላጎትና ፍቅር የለም፣ ጨዋታው ዝም ብሎ መሯሯጥ ብቻ ነበር ብለዋል። ፊፋ የዓለም ክለቦች ዋንጫን በማጤን መሰረዝ አለበት። ዓላማዬ የዓለም ክለቦች ዋንጫ በድጋሚ እንዳይካሄድ ማድረግ ነው። ዣቪየር ቴባስ ውድድሩ በነፃ ለተመልካች መድረሱ ተነስቶላቸው ይህ በላሊጋ ሊሆን ይችላል ወይ ተብለው የተጠየቁት ዣቪየር ቴባስ የማይታሰብ ነው ሲሉ መልሰዋል። ማድሪድ እንደ ሆሴሉ አይነት አጥቂ ሊገዛ ነው። ስፔናዊ አሰልጣኝ ዣቪ አሎንሶ ሪያል ማድሪድ በቀጣይ እንደ ሆሴሉ አይነት አጥቂ እንዲገዛላቸው ጥያቄ አቅርበዋል። ሎስ ብላንኮቹ ሊያስፈርሙት የሚፈልጉት አጥቂ ሳጥን ውስጥ ተጽዕኖ መፍጠር የሚችል በአነስተኛ ገንዘብ የሚገኝና ሁለተኛ ተጠባባቂ አጥቂ ለመሆን ፈቃደኛ የሆነ መሆን እንደሚጠበቅበት ተገልጿል። አሰልጣኝ ዣቪ አሎንሶ ባየር ሌቨርኩሰን ውስጥ ተመሳሳይ ሚና ያለው አጥቂ የነበራቸው ሲሆን ሪያል ማድሪድ ፍላጎታቸውን ለማሟላት መንቀሳቀሱ ተጠቁሟል። ይህንንም ተከትሎ ተጫዋቾች ሪያል ማድሪድ እንዲያስፈርማቸው የጠየቁ ሲሆን ከእነዚህ መካከልም ቪክቶር ዮከረስ አንዱ መሆኑ ተገልጿል። ሪያል ማድሪድ ቪክቶር ዮከረስ ቢያደንቁም እንደማያስፈርሙት እንደነገሩት ተዘግቧል። ሎስ ብላንኮቹ ተጫዋቹን በጣም ውድ እንዲሁም ለቋሚነት የሚሆን አይነት ተጫዋች አድርገው እንዳሰቡት ተነግሯል። ኪሊያን ኤምባፔ ለአል ሂላል ጨዋታ ይደርሳል ለሚለው ጥያቄ ፈረንሳዊ የፊት መስመር ተጫዋች ኪሊያን ኤምባፔ ቡድኑ ዛሬ ባደረገው ልምምድ ላይ ሳይሳተፍ ቀርቷል። ኪሊያን ኤምባፔ በልምምድ ያልተሳተፈው ባጋጠመው ሕመም ምክንያት መሆኑ የክለቡ ቴሌቪዥን ዘግቧል። ኪሊያን ኤምባፔ በነገው የአል ሂላል የክለቦች ዓለም ዋንጫ ጨዋታ መሳተፉ በግልጽ እንዳልታወቀ ተነግሯል። ኤምባፔ በቀጣይ የጤና ሁኔታው ታይቶ መሳተፍ አለመሳተፉ እንደሚወስን ተያይዞ ተገልጿል። የማድሪድ እቅድ ሁልጊዜ ማሸነፍ ነው። ዣቪ አሎንሶ የሎስ ብላንኮቹ አዲስ አሰልጣኝ ዣቪ አሎንሶ በክለቦች ዓለም ዋንጫ መጨረሻ ቡድናቸው ጠንካራ ሆኖ እንደሚታይ ገልጸዋል። በውድድሩ መጨረሻ የሚኖረን ቡድን ከመጀመሪያው በጣም የተሻለ እንደሚሆን እርግጠኛ ነኝ ሲሉ አሰልጣኝ ዣቪ አሎንሶ ተናግረዋል። አክለውም በውድድሩ በእያንዳንዱ ጨዋታ ነገሮችን ለማስተካከልና ለመሻሻል እንሰራለን ብለዋል። የሪያል ማድሪድ እቅድ መቼም ቢሆን አይቀየርም። እቅዱ ማሸነፍ ብቻ ነው። በዚህም እንቀጥላለን። ዣቪ አሎንሶ
እኔ የድሮ ዘመን እግር ኳስ ሰው ነኝ። ሪያን ቼርኪ የማንቸስተር መሃል ሜዳ ተጫዋች ሪያን ቸርኪ አሁን ላይ ያለው የእግር ኳስ ውበቱ እየጠፋ መምጣቱ ተናግረዋል። እኔ የድሮው ዘመን የእግር ኳስ ሰው ነኝ ሲል ሪያን ቸርኪ አስተያየቱን ሰጥቷል። እግር ኳስ አሁን ላይ ውበቱ ጠፋል የሚለው ተጫዋቹ ስህተቶች ጥቂት ናቸው፣ ነገር ግን የሚመጡ አደጋዎች ጥቂት ናቸው ብለዋል። አክሎም የድሮው እግር ኳስ በመመለስ የአሁን ልጆች እንዲደሰቱና እንዲዝናኑ ማድረግ እፈልጋለሁ ብለዋል። አርሰናል ከአሰልጣኙ ጋር ሊለያይ ነው። የሰሜን ለንደኑ ክለብ አርሰናል ምክትል አሰልጣኝ ካርሎስ ሉኩዌታ የጣሊያን ሴሪያው ክለብ ፓርማ በዋና አሰልጣኝነት ሊረከቡ መሆኑ ተገልጿል። ከአሰልጣኝ ሚኬል አርቴታ ስር ሲሰሩ የነበሩት የ29 ዓመቱ አሰልጣኝ ካርሎስ ኩዌስታ ከ5 ዓመታት በኋላ ከክለቡ ጋር ይለያያሉ። አሰልጣኙ በዛሬው ዕለት ወደ ጣሊያን በማምራት ኢንተር ሚላን የተቀላቀለው አሰልጣኝ ክሪስቲያን ኪፉ ተክተው ፓርማ እንደሚረከቡ ተገልጿል። አርሰናል ካርሎስ ኩዌስታ ከ5 ዓመት በፊት አርሰናል ሳይቀላቀሉ በአትሌቲኮ ማድሪድ እና ዩቬንቱስ ወጣት ቡድን በማሰልጠን ጥሩ ልምድ ማካበታቸው የማይዘነጋ ነው። ሊቢያ የሊግ ጨዋታዎቿን ጣሊያን ልታደርግ ነው። የሊቢያ እግር ኳስ ፌዴሬሽን የሊቢያ ፕሪሚየር ሊግ ጥሎ ማለፍ ጨዋታ ጣሊያን ሚላን ውስጥ እንደሚደረጉ አስታውቋል። ፌዴሬሽኑ የሊጉ ምዕራፍ ወሳኝ የሆነው ጥሎ ማለፍ ጨዋታ ጣሊያን ሚላን ከተማ ውስጥ እንደሚደረግ ገልጿል። የሊቢያ ሊግ ጥሎ ማለፍ ጨዋታ ተሳታፊ ክለቦችን ለይቶ